እሺ የሃንድል ስማችሁን በቀላሉ ለመቀየር ማለት ነው ወደ ዋይት ስቱዲዮ ትገባላችሁ። አፕሊኬሽኑ ላይ እንደገባችሁ ዜን ከላይ የፕሮፋይል ምልክቷን ትጫናላችሁ። ዜን የስክሪፕቶ ምልክቷን ነው የምትጫኑት ማለት ነው። ዘባላዩ ሃንድል ይላል ማለት ነው። የብዙዎቻችሁ ምንድነው የተለያየ ጽሁፍ ያለበት የተጨመረበት ምናምን አንዳንድ ምልክቶች ያላቸው ያለ እናንተ እንትን ማለት ነው። ዝም ብሎ በራሱ ዲፋልት የሰጣችሁ ስለሆነ ስለዚህ እሱን ብታስተካክሉት ዩኒክ ስማችሁ ስለሆነ የምታወቁበት ስለሆነ ለማንበብም ለምንም ሁሉም የሚመች ስለሆነ እንደዚህ አንዴ ነካ ታደርጉና ዜን የምትፈልጉትን ስም ትሰጡታላችሁ ማለት ነው። ለምሳሌ እንዴት እንደሆነ ላሳያችሁ። ለምሳሌ እኔ እፎይታ ብዬ ጻፍኩ። የሚመጣውን ላሳያችሁ። ለምሳሌ እፎይታ ብዬ ስጽፍ ዚስ ሃንድል ኢዝ ኖት አቫይላብል ካለ ይሄ ሌላ ሰው እየተጠቀመበት ነው ማለት ነው። ስለዚህ እኔ ሌላ ምን ትማት አለብኝ የተለያዩ ምልክቶችን እያደረኩ ለምሳሌ ቲዩብ የሚል ጨምርበት። ስፔስ ማድረግ አይቻልም። እንደዚህ ስፔስ ካደረጋችሁት አንሳፖርትድ ነው የሚልባችሁ። ለምሳሌ ላሳያችሁ። ስፔስ አድርጌ እንደዚህ ብለው ይሄው እንደዚህ ነው የሚለው ሃንድል ኮንቴን አንሳፖርትድ ካራክተርስ ነው የሚለው አይቻልም እንደዚህ። ስለዚህ መሃል ላይ የሆነ ምልክት መጠቀም አለባችሁ ማለት ነው። ለምሳሌ እኔ የመቀነስ ምልክቱን አድርጌ ቲዩብ ብለው ካልተያዘ አረንጓዴ ያበራልኛል ማለት ነው። ይሄ አልተያዘም እፎይታ ቲዩብ የሚል ለምሳሌ አልተያዘም። እኔ እንደዚህ ማድረግ እችላለሁ። እቺኛው አረንጓዴዋ ከበሬ ሴቭ ብዬ መውጣት እችላለሁ። በየ14 ቀኑ አንዴ መቀየር እችላለሁ እንትን ካለ ማለት ነው። ስለዚህ ይሄ አሁን ራይት ብዬ መውጣት እችላለሁ። እኔ ግን እንደዚህ እንዲሆን አልፈለኩም። ስለዚህ እናንተም እንደዚህ የሞካከራችሁ ራይት አረንጓዴ ሲበራላችሁ ነው እንትን ማለት ያለባችሁ ማለት ነው። ለምሳሌ እንደዚህ ልበለው በአማርኛም በእንግሊዘኛም እንትን ማለት እችላለሁ ማለት ነው። ይሄው ምንድነው የሚለው እንደዚህ ካረኩት ደግሞ መጨረሻ ላይ ምልክት ካረጋችሁበት ሃንድል ካኖት ኢንድ ዊዝ ዚስ ካራክተር ነው የሚለው። ሃንድል ላይ መጨረሻ እንደዚህ ማድረግ አይቻልም ነው የሚለው። ስለዚህ የአማርኛ ለመጨመር ነው። እሺ በእንግሊዘኛ ላድርገው። ያው እንደዚህ ባደረገው አረንጓዴ እየበራ ነው ማለት ነው። ስለዚህ አሁን ሴቭ አድርጌ መውጣት እችላለሁ ማለት ነው። ስለዚህ ሃንድል ኔሜ ይሄ ሆነ ማለት ነው። ይሄው ሴቭ አደረኩት። ቬሪፋይ እንደዚህ የሚል ከመጣላችሁ ቬሪፋይ አድርጉት የእናንተ መሆኑን። ሃንድል ኔም ማለት ስማችሁን እየቀየራችሁ ስለሆነ የእናንተ መሆኑን ቬሪፋይ ማድረግ እፈልጋለሁ ነው የሚለው። ቬሪፋይ አድርጉለት። ዜን ቬሪፋይ የሚለው እንደነካችሁት የአሻራ ወይም የስልካችሁን ፓስወርድ አስገቡላችኋል። እሱ ማስገባት ነው። ዜን ይኸው ቼንጅድ ብሏል ማለት ነው። አሁን ቅድም በቀየርነው መሰረት ተቀይሮልናል ማለት ነው። ስለዚህ በዚህ መሰረት ሃንድል ኔማችሁን አስተካክሉት እና በቀላሉ ለሰዎች የሚነበብ የሚያዝ ማድረግ ትችላላችሁ ማለት ነው። አመሰግናለሁ። ከወደዳችሁት ላይክ እና ሰብስክራይብ አድርጉ። ይመቻችሁ።